እየለመንኩሽ ነበር። ትሰማኛለህ? እያንዳንዱ ወይኔ አምላኬ ንገሩኝ፣ አስረዱኝ። ማን ነው የሚያስረዳኝ? እህቴ ነች እኮ አለ አይደል? እና እሺ ምንድን ነው የምትሉት? እሷስ ምን ናት? እሷ እህቴ ነች ማለት እህቴ ናት። ምን ማለት ነው? በቃ እሷ እህቴ ነች። እሷም እህት ናቸው። እሷ ሚስት ነኝ እያለች ነው። እሷም እኮ ሚስት ነኝ እያለች ነው። እሷ ሚስት ነች። እቺ ደግሞ እህቴ ነች። የትኛዋ? እሷ ሰላማዊት ሚስት ናት። የበፊት ሚስት ነች። አሁን እሷን ፈትተህ ነው እሷን ያገባህ? አልገባኝ። ንገረኝ። እሷን ፈትተህ ነው እሷን ያገባህ? ምን ማለት ነው የምረጋጋው? እንዴት ነው የምረጋጋው? ምን ይዤ ነው የምረጋጋው? ምን ላድርግ? ስትኖር የነበረው እኮ በእሷ ብር እኮ ነው። ምን ማለት ነው? እስካሁን የምታኖረኝ በእሷ ገንዘብ ነው? እህቴ ነች የምትልክልኝ የምትለው ገንዘቤ ነው? እሷ በምትልከው በሚስት ስትኖር የነበረው። ወይኔ ፈጣሪ ትዕግስቱን ስጠኝ ድንግል ማርያም። በሴት ገንዘብ ነው ስታኖረኝ የነበረው? አረብ ሀገር በምለፋ ሴት ነው ገንዘብ ነው ስታኖረኝ የነበረው? ንገረኝ። ነው ወይ? ይሄ ነው ቤቱ? አስረዳኝ። ያ ስታሳየኝ የነበረው በቪዲዮ ይሄ ነው ቤቱ? እሱ የሌላ ሰው ቤት ፎቶ እያነሳው ነበር። ምን ማለት ነው? ባለጌ አንተ በኔ ከምርህ ነው? ከምርህ ነው? እንደዛ እያልክ ያለው? የሌላ ሰው ቤት ነው የላኩላት ፎቶ። እሺ ቆይ የሰራው ቤት እሱ 4